ነገር ይኸውልሽ ምን አስነክተሽ እንደነበር ማን ያውቃል? ህይወቱን እንትን እንዲጠላ ህይወቱን ቤቱን እንዲጠላ ያደረግሽበትን ምን አስነክተሽ እንደነበር ማን ያውቃል? ማንም ያውቀው ነገር የለም። ስለዚህ አንቺ እዚህ ጋር ራስሽን እንደ ንጹህ ሴት ምናምን አትለማረግ አትሞክሪ። ገባሽ አይደለ? የትኛውም ሰው ቢሆን ትዳሩን ህይወቱን እየኖረ ከነበረበት ነገር ላይ ወደኋላ መመለስ አይጠበቅብሽም። ነገር እንዲያሳልፍ ምክንያት ይሁን ሾአንቺ ወደኋላ መመለስ አይጠበቅብሽም። ከዛ ባለፈው ሁሉም ሰው ዞረብኝ፣ ሁሉም ሰው ጠላኝ። ስራሽን ያስጠላሽ፣ ስራሽን ያሰደበሽ፣ ማንንም አልዞረብሽም። ጥሩ ነገር ከሰራሽ ጥሩ ነገር ማንንም ሊወድሽ ይችላል። አንቺ የትኛው ጥሩ ነገር ሰጥተሽ አንቺ የምትወደጂው? አንቺ ተወደሽ ነው የምታስቢው? አንቺ ተወደሽ ነው የምታስቢው? ሩታ ለምሮ ማታዳምጪው ተጠላው ከፋኝ እያልሽ አልነበር እንዴ? ተጠላው ማንንም ዞሩብኝ ምናምን ስራሽ ነው እንዲዞርብሽ ያደረገው ጋር ስለሆነ አንቺ አስተባበርሻቸው የሆነ የምታስነካቸው ነገር አለ መሰለኝ። ሰው የሆነ ቀይር እንዴ የምታስነኪው ነገር አለ መሰለኝ። ምን እንዳደረገ ስለምታምኝበት ነው። እኔ እንደዛ ነገር አላደረኩም። ጥሩ ነገር ከኔ ጋር ጥሩ ነገር ያለውን ሰው እንኳን ለመቀየር ያራራሽ ሴት ነሽ። ገባሽ? በጣም የምታስጠይ ሴት ነሽ። እሺ አሁን ሩታ የሁለታችሁን እንትን ክርክር ለመስማት እኔ አልመጣሁኝም። በቃ ማወቅ የምፈልገውን ነገር እያወቅኩኝ ነው። ቀስ በቀስም ነገም ከነገ ወዲያም እያጣራሁኝ እመጣለሁ። ስለዚህ ለጊዜው አሁን ሁለታችሁ አታስፈልጉኝም፣ ሄዱልኝ። በቃ ሩታም ሄርሜላም አታስፈልጉኝም። አለቀ በቃ። ምን ትችላላችሁ? አንተ ግን ልንገርህ ሩታ ሰሚኛለሽ? አንተ ግን ልንገርህ ይሄ ለኔ አዲስ አይደለም። ገባ? ለአንቺ አዲስም ሆነ አልሆነም እኔ አሁንም ነገም ከነገ ወዲያም ነገሮች አልተጣራልኝም። አሁንም ማወቅ የምፈልገውን ነገር በሙሉ የነገራችሁኝ ነገር የለም። በጥቂቱ ነው የነገራችሁኝ። እያንዳንዱን ነገር ደግሞ ግልጽ እስኪሆንልኝ ድረስ ሩታም አጠገቤ ላይ አታስፈልግኝም፣ ሄርሜላም አታስፈልግኝም። ወንድ ልጅ ነኝ፣ ገና ወጣት ነኝ። ተረጋግቼ መኖር እችላለሁኝ። የሰው ልጅ ያለ ሴት ወንድ ልጅ ያለ ሴት አይኖርም ያላችሁ አለ እንዴ? ወንድ ልጅ ነኝ አይደለ? ግዴታ ወንድ ልጅ ያለ ሴት አይኖርም ያላችሁ የለም። ስለዚህ አልፈልግም። በቃ በዚህ ታይም ነገሮችን ማጣራት ፈልጋለሁ፣ ማወቅ ፈልጋለሁ። ብዙ ሚስጥር የተደበቀብኝ ብዙ አይነት ሚስጥር አለ። እነዛን ሚስጥሮች ማወቅ ፈልጋለሁ። ስለዚህ ለጊዜው ሁለታችሁ ከኔ ራቁልኝ። በቃ ማንንም አልፈልግም። ሌላችሁ እንትላላችሁ ችግር የለውም። ያው ለአንተ ግን ንገረህ እኔ አንድ ነገር መናገር ፈልጋለሁ። በጣም ብዙ ነገር ብሎክ ሊሆን ይችላል፣ ግን ደግሞ እውነታው ያለው እኛ ጋር ነው። በፈለከው ታይም መተህ ልታናግረኝ ትችላለህ። የፈለከውን ነገር ማወቅ የምትፈልገውን ነገር በሙሉ መተህ ልታናግረኝ ትችላለህ። እኔ ማወቅ የምትፈልገውን በሙሉ ነገር እነግርሃለሁ። ነገር ግን ብዙ ሰው መጥፎ ነገር ነግሮክ ሊሆን ይችላል። ነገር ግን እውነታው ያለው እኛ ጋር ነው፣ እኛ ጋር ብቻ ነው። ሩታ እውነታ ካለሽ እዚሁ መናገር ትችያለሽ። ሩታ ነገር አስረዳሃለሁ። አሁን በእንደዚህ አይነት ሁኔታ ላስረዳህ አልችልም። መረጋጋት ፈልጋለሁ። ተረጋግቼ ማስረዳት ባለብኝ ታይም አስረዳለሁ። ደውልልኝ፣ አናግረኝ፣ አናግርሃለሁ። ሁሉም እውነታ ግን ያለው እኛ ጋር። ይህን ነገር በደንብ ጠንቅቀህ እንድታውቅ ፈልጋለሁ። ምክንያቱም ስንት ነገር ተባብሮ ሲሸርብብኝ የነበረውን ነገር በሙሉ አይተሃል ብዬ አስባለሁ። እሱንም መታዘብ እሱንም ማየት ትችላለህ። ከዚህ በኋላ ያለውን ነገር ማወቅ ከፈለግ ተደዋውለን ማናገር ያለብኝን መስማት የምትፈልገውን ያለውን እውነታ እኔ ጋር ያለውን ነገር በሙሉ አሳውቃለሁ። ቻው፣ ደህና ሁን። ለከም ጊዜ ሆነ። መልካም ሄርሜላ ለምን ቆም ትችላለሽ? አንቺ አይደለም ቆይ እሷ አውርታ እስክትጨርስ ነው አብርሃም። እኔ በጣም ነገሮች ግራ እያጋቡኝ ነው። በዚህ ልክም እንደዚህ እሷ ታስመስላለች ብዬ አላስብም። አንተ እንደዚህ ለመሆን ዋና ተጠያቂ እሷ ናት። ከዛ ባለፈ ደግሞ ይኸውልህ፣ እሺ ስማኝ አንዴ፣ እኔንም አዳምጪኝ። በቃ ማውራት የፈለግሽውን ነገር አውርተሻል አይደል? ጨርሰሻል። በቃ የምትነግሪኝ አዲስ ነገር አለ? አዲስ ነገር ካለ ንገሪኝ። ከሌለ ግን በቃ ሂጂ። እኔ በራሴ መንገድ ነገሩን አጣርቼ እደርስበታለሁ። አለቀ። የሆነ ነገር ቢያት ቡዜ አይደለም ያዳምጠኝ። ልክ አብርሃም፣ እኔ በጣም ብዙ ጊዜ አልፈልግሽም ወይም ደግሞ ከህይወቴ ውጡ ወይም ደግሞ ብቻዬን ቆይ አንዴ ጊዜ ይሄን ብቻ ልንገረው። እኔ ብቻዬን ሆኜ እኖራለሁ ምናምን ስትለኝ ብዙ ጊዜ እወስናለሁ ምናምን ስትለኝ ብዙ ነገሮችን ወደፊት ስለማስብ ነው። ገባህ አይደለ? ዛሬ ላይ አሁን እንደዚህ ማለት ለኔ ምንም እንትን እያለኝ አይደለም። ትክክል ነው ብዬ አላስብም። እኔ ማወቅ የምፈልገውን ነገር መናገር ካልቻልሽ እዚህ ጋር መቆምሽ ምንም ትርጉም የለውም። በቃ እኔ ብዙ ውስጤ ላይ ጥያቄ የፈጠሩብኝ ነገሮች አሉ። ጥያቄ ሲፈጥር ደግሞ እነሱ ላይ ብቻ አይደለም አንቺም ላይ ጭምር ነው። ስለዚህ ይሄንን ነገር በግልጽ መናገር ካልቻልሽ ማግኘት ትችያለሽ። በቃ ስማኝ፣ እኔ ይኸውልህ እኔ አሁን በብዙ ነገር ተብሎላ ታንኪኝ አውሪኝ። በቃ እኔ ማንንም እንዲነካኝ አልፈልግም በዚህ ላይ። እሺ እኔ ደህና ነህ ብዬ ስላሰብኩኝ ነው። ምክንያቱም ከኔ ጋር ደህና በነበርክ ሰዓት አንዴ እንዳስረዳህ ቢያንስ ፋታ ስጠኝ አብርሃም። በመጀመሪያ ደረጃ ደህና ነኝ ባልክበት ሰዓት ላይ ከኔ ጋር ነበርክ። ገባህ አይደለ? አሁን ጤናን ካጣህ በኋላ ነው ከሷ ጋር የነበረው። ስለዚህ አሁን እሷንም እኔንም ራሱን እዚህ ጋር መጥራት ሳይሆን በምንም አይነት ሁኔታ ውስጥ እኔ ባንተ ተስፋ አልቆርጥም። ስለዚህ ኤኒ ታይም እኔ ደህና ነኝ ወይም ደግሞ ነገሮችን አስተውያለሁ። ሄርሜ አንቺ ነሽ የምትሻይኝ፣ አንቺ ነሽ ለኔ ንጹህ ሴት ብለህ ስትመጣ እቀበልሃለሁ። እሺ እሺ አብርሃም ሄርሜላ ደህና ዋልሽ። ደህና ዋልሽ። ቻው ቻው። እሺ
ብዙ እኔ አሁን የነሱ ክርክር ምናምን ማዳመጥ አልፈልግም። በቃ እኮ ነገሮችን ቆም ብለህ ማጣራትን አጣራ፣ ማጣራት ባለብህ መንገድ ሁሉንም አጣራ። አሁን ላይ አንተ በቂ ነህ ብዬ ነው ማስበው። ምክንያቱም ወደ ራስ ተመልሰሃል። ማድረግ ያለብህን ነገር ታውቃለህ። እንዲህ እንዳድርግ ብዬ አልነግርህም። ስለዚህ ነገሮችን እንዴት መሄድ እንዳለባቸው አንተ ታውቃለህ። አንተ እንድትወጣው ፈልጋለሁ። ይሄ ያንተ ህይወት እስከሆነ ድረስ ማለት ነው። ያንተ ጤና ነበር እስከዛሬ በጣም ሲያንገበግበኝና ሲያቃጥለኝ የነበረ ነገር። አሁን ደግሞ አንተ መወጣት ትችላለህ። ችግር የለም። እያንዳንዱን ነገር ደግሞ እስከማቅ በደንብ ነገሮችን እስከማጣራ ድረስ ከዚህ በፊት እየተፈጠረ የነበረው ምን እንደነበረ እስከማጣራ ከጎኔ ሆነሽ እያንዳንዱ ነገር ማወቅ ፈልጋለሁ። ለምን አሁን የሚያወሩት ነገር ምንም ለኔ የተለየ ነገር የነገሩኝ ነገር የለም። ያየሁትን ነገር ነው እያወሩ ያሉት። ስለዚህ እኔ ግን ማወቅ የምፈልገው እውነት አለ። ሩታም ምናልባት እዚህ ጋር ከነ ሄርሜላ ስላለች ማውራት ያልፈለገችው ነገር ይኖራል። ብቻዋን ወይ በአካል አግኝተን እኔና አንቺ እናውራት። ሁለታቸውም በተለያየ ታይም አናግኛቸው። ሩታንም ለብቻዋን እናግኛት፣ ሄርሜላንም ለብቻዋን እናግኛት። እኔ ችግር የለውም። ሀቅ እስኪወጣልህ ድረስ አብሬ ነኝ እኮ ያንዳንዱ ነው ስለምፈልግ በደንብ እናጠራለን። ሁለታቸውም ጋር ያለውን ነገር ማለት ነው። እሺ ወይ ነገር ምናምን ሰዓት ከፋፍለን አግኝተናቸው እያንዳንዱን ነገር እንዲነግሩኝ እፈልጋለሁ። ችግር የለውም። አሁንም እኔም ራሱ በእንደዚህ መልኩ ያወሩሃል ብዬ አላሰብኩም። ሁለቱም የራሳቸውን ሀሳብ ነው የሰጡክ፣ ግን ፖይንት የሆነ ነገር ነው ያጣሁትኝ። በየግል ደግሞ የሚያወሩ ከሆነ እንሰማቸዋለን። እስቲ እሱ ነው የሚመስለው። በቃ ችግር የለውም። እሺ طريقة تقطيع القرنبيط أو الزهرة بدون استخدام سكين، تلفها بنايلون بهذا الشكل وإيش